በዙሪያችን እንደከበቡን ክፉ ሰዎች ቢሆን ጠፍተናል። ውርደታችንን እንደሚፈልጉ ሰዎች፣ ጥፋታችንን እንደሚመኙ ሰዎች ቢሆን ኖሮ የለንም፣ አልቀናል። ያለነው እንደሱ ቸርነት ነው። የቆምነው እንደ አማኑኤል ቸርነት ነው። ኢዮአታምና አቤሜሌክ የአባታቸው ቤተ መንግሥት ውስጥ ይኖራሉ። አባታቸው ሸምግለዋል። ያረጀ ሁሉ አይሞትም፣ አትጠብቁ። ዛሬ እናቱ ሞታለት ቤት ቢወርስ የሚመኝ ልጅ አለ። አባቱ ሞቶለት ሀብቱን ቢወርስ የሚመኝ ልጅ አለ። ልጅ አባቱን ሞት ይመኛል። ዛሬ የምታውቁት ነው። ከሞቱም በኋላ ዛሬ የምናውቀው አይደል? ሰለስት እንኳን በስርዓት ሳይለቀስ የተተከለው ድንኳን ሳይነቀል ለውርስ ልጆች ይገዳደላሉ። እንዲህ አይነት የክፋት ዘመን ላይ ነው ያለነው። እንዲህ አይነት ምቀኝነት፣ እንዲህ አይነት መጠላለፍ ላይ ነው ያለነው። ገንዘብ በልባችን ነክሶብናል። ወንድማችንን ለገንዘብ እንለውጠዋለን፣ እንሸጠዋለን። አያችሁ፣ አቤሜሌክ አባቱ ሊሞትለት ጠዋት አባቴ ለምን አይሞትም? ለምን የአባቴን ካባ ለብሼ ንጉሥ አልባልም ብሎ የወርቁን ካባ ለመልበስ የአባቱን ትንፋሽ ጠዋት ሄድና ያዳምጣል። መጽሐፍ ቅዱስ ላይ የተጻፈ ሐቅ ነው። ከኔ ጋር ናችሁ? የአባቱን የወላጅ አባቱን ሞት ፈልጎ አባቴ ለምንድን ነው የማይሞተው? እኔ ስለምንድን ነው ንጉሥ ማለት ነው ብሎ ትንፋሹን ያዳምጣል። አንዳንድ ጊዜ የታመመ ሁሉ የሚሞት ይመስለን፣ አንዳንድ ጊዜ ያረጀ ሁሉ በሞት ሊጠራ ይመስለን አለን። የሚጠበቀው ባልጋ እያለ ጤነኛውን እግዚአብሔር ሊጠራ ይችላል። ለሰው ሞት የሚደግሱ ሰዎች እነሱ ቀድመው ሊጠሩ ይችላሉ። ለሰው ጉድጓድ የሚብሱ በቆፈሩት ጉድጓድ ውስጥ ሊወድቁ ይችላሉ። ልብ አድርጋችሁ ስሙኝ። ተከራይ እያለ የአከራይ ሬሳ ሊወጣ ይችላል። ሁሉም ተከራይ መሆኑን ማናወቀ? ይሄ ኮንትራት የኪራይ ዓለም እኮ ነው። 100 ዓመት ላንኖር እንጠላለፋለን፣ እንባላለን፣ እንጨቃጨቃለን፣ እንነታረካለን። ግማሽ ዘመናችን በጸብ ያልቃል። አንድ ቀን በፍቅር ሳንበላ፣ አንድ ቀን በስምምነት ሳንኖር፣ አንድ ቀን ሳንግባባ፣ አንድ ቀን እንደ ቃሉ ሳንኖር፣ አንድ ቀን ንስሐ ሳንገባ፣ ይሄው እየተመላለሳችሁ አንድ ቀን ስጋውንና ደሙን ሳትበሉ ድንገት እንጠራ ይሆን? አባቴ ሊሞት ስላልቻለ የእናቴን ወገኖች ቀስቅሼ እኔ ንጉሥ መሆን አለብኝ ብሎ አባቱን አስቀምጦ ወደ እናቱ ወገኖች ወደ ሰቂማ ወደ ሴኬም ሄደ ይላናል አቤሜሌክ። ወደ ሴኬም ሄደና ለእናቱ ወገኖች 70 የሆኑ የአባቴ ቤተሰቦች ከሚገዛችሁና እኔ አንዱ አቤሜሌክ ያጥንታችሁ ፍላጭ የስጋችሁ ቁራጭ እኔ በገዛችሁ የቱ ይሻላችኋል አለ። ሰማችሁ? እምለው ነገር እየገባችሁ? እግዚአብሔር ከሁላችን ጋር ነው። እኔ ከምገዛችሁና 70 የሆኑት የአባቴ ቤተሰቦች ከሚገዛችሁ የቱ ይሻላችኋል አላቸው። እኔ ብገዛችሁ መኳንንት መሳፍንት አድርጌ በቤተ መንግሥት አኖራችኋለሁ። 70 የሆኑት ግን የአባቴ ቤተሰቦች ቢገዟችሁ በቤተ መንግሥት አላስገቧችሁ። የቱ ይሻላችኋል ብሎ ምርጫ ቀሰቀሰ። እንዲህ አሉታ፣ ያጥንታችን ፍላጭ የስጋችን ቁራጭ አሉት። አሁን አንዳንድ ቀን ዝምድና ያጠበቅን እየመሰለን መንደር ውስጥ የወረድን ተራ ክርስቲያኖች አለን። ሰፊ ሀገር ይዘን መንደር ውስጥ ነው ያለነው። ዘር የምንቆጣጠር ጎሰኞች ሆንን፣ ጎጠኞች ሆንን፣ አጥንት ለቃሚ ሆንን፣ አጥንት ቆጣሪ ሆንን። ምን ያደርግልናል? ያጥንታችሁ ፍላጭ አለ። አያችሁ፣ ዝምድና ሲያጠናክር የስጋችሁ ቁራጭ አለ። አባቱን ለመግደል የመከረው ምክርና ላቀረበው ለሸጠው ሐሳብ ታማኒነት እንዲያገኝ የተጠቀመው ቃል የሚገርም ነው። የሚደልል የሽንገላ ቃል ተጠቀመ። እነሱም ልባቸውን አዘነበሉለትና አንተ ብትገዛን በቤተ መንግሥት ካስጠለልከን አሉት። አንተ ብትገዛን ተደግፈን ድጋፍ ምርኩስ ከሆንከንማ ደስ ይለናል አሉትና እንዲህ አረጉ። ከበዓል በሪም ቤት 70 ብር አመጡና ሰጡት ይላል። በዓል በሪም የጣዖት ስም ነው። ከጣዖት ቤት ለጣዖት ከተቀመጠው ድሮ እናቶቻችን ታውቃላችሁ፣ መቼም ጨሌ ጣላችሁ ትበዛላችሁ። በሙዳይ ውስጥ የሚቀመጥ ጨሌ ሳንቲም ታውቃላችሁ። ሳናውቅ
መቼ ለሞቀስ አይደለም ሳይንስ አይደል ባለማወቅ በሙዳው ሲተቀመጥ የነበረች ሳንቲም በሙዳው ሲቀመጥ የነበረ ገንዘብ ቅቤ እንደጠጣ ሻክቶ አለ በጣም እኮ የሚገርም ለበዓል በሬም ለጣዖት የተቀመጠ ብር ነበረ የጣዖትን ገንዘብ አነሱና እንካ ሐሳቤን ምን በል ፈጽምበት አሉት ሐሳብ ይሸጣል አይደል እኛ ሀገር ሐሳብ ይሸጣል ታውቃላችሁ ሐሳቡን ነገራቸው ሐሳብ ሸጠላቸው ብር ሰጡት ማለት ነው 70 ብር ስንት ብር 70 ብር ያንን 70 ብር አመጣና 70 ወሮ በሎችን ቀጠረበት ይላል ምኖችን እኔ አይደለም ብለው መጽሐፉ ነው የሚላቸው ወሮ በሎች በሉስ ምኖች ወሮ በሎች ቀጥሎ መጽሐፉን ይላቸዋል ምናምንቴዎች ይላቸዋል ምኖች ምናምንቴዎች 70 ብር 70 ሰዎች ተገዙ ለእያንዳንዱ አንድ ብር ተሰጣቸው ማለት ነው አንድ ብር የተሰጠው ሰው ከአቤሜሌክ ጎን ቆመና የምታዘንን ትእዛዝን ፈጽማለን ሲሉት ወደ አባቴ ቤተ መንግስት አብረን እንሄዳለን ከጥበቃ ጀምሮ ያለው ሁሉ ያረድን እየገደልን ወደ ውስጠኛ ወደ አባቴ ክፍል እንገባለን አባቴ አርጅቷል ወድገቡ ጎብጧል አይኑ ሞጭሙጫል ጆሮቹም ከመስማት ፈዘዋልና የአባቴን ካባ በግዳው ልቄ እነክሳለሁ አለ እግዚአብሔር ካላስቀመጠው ወንበር ላይ መቀመጥ የለም እናቴ ልጅ ስልጣንም እሱ ሲያስተካክል ነው እውነት አስት እሱ ያስቀመጠውንም ደግሞ የሚያነሳው እሱ ነው እና ይገርማችኋል ሁሉ ተዘናግቶ ባለበት ሰዓት 70 ሰዎችን ድንጋይ የያዙ ሰይፍ የጨበጡ 70 ወሮበሎችን 70 ምናምንቴዎችን ይዞ ወደ ቤተ መንግስቱ ገባ ያገኙትን ሁሉ እየገደሉ ወደ ውስጠኛው ክፍል ሲገቡ አባት ልጁ ምን እንደሚሰራ ያውቅም ነበር ልጁ እንዳመጸበት ያውቅም ነበር ዛሬ ወላጆቻችን ላይ አላመጽንም አልፈንስ እግዚአብሔር ላይ አላመጽንም አሁን ለእግዚአብሔር ተመችተነው እና ልጁ የሚያደርገውን ነገር አያውቅም አባቱ በዙፋኑ ላይ ጎብጦ ተቀምጧል አይኖቹ ማየት አቅቷቸው ፈዘዋል ባጎነበሰበት የአባቱን አንገት አረደና ገደለ አባቱን ገደለ አባቱ ላይ ጨከነ ዛሬ የሰማን አይደል አዲስ ነገር አልሆነብንም ኢትዮጵያውያን ድንበር ሰብሮ የመጣ ጠላት ሳይኖር እርስ በርስ አልተገዳደልን ምን አዲስ ታሪክ ነው ምንም የሚያሳቅቅ ነገር አይደለም ለምደነዋል መጠላለፉን መገዳደሉን ይሄው እኛ ያደረግነው ያለው የቀረን ኃጢአት ምን አለ እስቲ ያልተገበርን ያልፈጸምነው በእኛ ዘመን ያልሆነ ኃጢአት ምን አለ ሁሉን ጨርሰናል እኮ ወገኖች አያችሁ አባቱን ገደለው ከዛ ኢዮአታም ታናሽ ወንድሙ በመንጦላይቱ ስር ተደብቆ ያየዋል ልጅ በአባቱ ላይ ጨከነ ተጨካከለ ልባችንን አማኑኤል በፍቅር ያራራልን ወገኖች እና ከዛ በኋላ ኢዮአታም እንዳለ ወንድሜ አባቴን ለመግደል ድፍረት እንዳገኘ እኔ ታናሽ ወንድሙንም ለስልጣን ሲል ይገለኛል ለገንዘብ ሲል ያጠፋኛል ብሎ ወደ ገሪዛን ተራራ ሸሸ ይላል ለገንዘብ ብሎ ገንዘብ መኖሪያ ይሆን እስቲ በሉ እናንተ ገንዘብ መኖሪያ ይሆንም በሉ ትዳርም መኖሪያ ይሆናል ብዙ የሰበሰብንለት ብዙ የደከምንለት መኖሪያ አይሆንም ጎተራ ይጎድላል አያችሁ የሰበሰብነው ይበተናል ብዙ የደከምንለት የሰበሰብነው ይጎድላል ባለጠጋም ይደህያል ነጋዴም ይከስራል ለዓመት ብለን የሰበሰብነውም በዕለት ይበተናል ለሰርግ ብለን ያስቀመጥነውም ለለቅሶ ይሆናል አይ ገንዘብ እናቴ ስንቱን አጫረሰ በወንድማማች መካከል ጸብ ዘራ የሚፋቀሩት ላይ ጸብ ዘራ እናትን ከልጇ ለየ ገንዘብ ልጆችን ከወላጆቻቸው በተነ ገንዘብ ለውርስ ገንዘብ ብላችሁ ተጣላችሁ የእናትሽን ልጅ ይቅር አልልም ብለሽ በቂምና በበቀል ያላችሁ ክርስቲያኖች ታረቁ ምን ርስታለን መቆያ እኮ ነው ምድር መኖሪያ አይደለም ትተነው የምንሄደው ጥለነው የምናልፈውን ዓለም ወንድምን ይቅር በለበት ኑር ቢበድልም ይቅር በለው ክርስቲያን ከሆንክ ክርስቶስን የምታመልክ ከሆነ ተማሩ ምኔ እስሜ ዋኖቱት ልብ ያላለም ጌታ ከኔ ተማሩ እኮ አለም ጌታ ትህትናን ከሱ እንማራለን ለገዳይ የራራው ክርስቶስን አስቡታ
ከክርስቶስ የተማረውን እስጢፋኖስንም አስቡት። ለገዳዮቹ ጌታ ሆይ ኃጢአታቸውን አትቁጠርባቸው፣ የሚያደርጉትን አያውቁም ይቅር በላቸው ብሎ ለገዳዮቹ ምሕረት የለመነው ታላቁን ሰማዕት እስጢፋኖስን አስቡት። አንተ ለምን አቃተህ ወንድምህን ይቅር ለማለት? እህቴ ለምን አቃተሽ እህትሽን ይቅር ለማለት? የእናትህን ልጅ ጓደኛህን ባልንጀራህን ክፉ ቀን ያለፍክባትን እምቢ ለምን አልካት? ታዲያ እግዚአብሔር እንዴት ይቅር ይለናል? አያችሁ፣ ነዋይ፣ ዝና፣ ቁንጅና መኖሪያ አይሆንም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ክብር ለስሙ ይሁን። መኖሪያችን እሱ ነው። የእንጀራችን አድራሻ ሥላሴ ነው። እንጀራችን የተጋገረው ሰማይ ነው። ሰዎች አቀብለውን የበላነው እንጀራ የለም። እኛ ተቀብለን የበላነው ከሥላሴ እጅ ነው። እና ይገርማችኋል፣ ኢዮአታም ወደ ገሪዛን ተራራ፣ አቤሜሌክ ግን ወደ ሴኬም ሸሸ። ወዴት ነው ሽሽታችሁ? ጠዋት ወደ እግዚአብሔር፣ ማታ ወደ ዓለም። ችግራችሁን ለእግዚአብሔር ነግራችሁ በደስታችሁ ሳታደር ለምን ለእግዚአብሔር ትሸሻላችሁ? በጉድለታችሁ እግዚአብሔር ጋር መጥታችሁ አልቅሳችሁ ሲሰጣችሁ፣ ሲያደላድልላችሁ፣ ሲሞላላችሁ ወደ ዓለም ለምን ትሄዳላችሁ? ጀርባችሁን ለዓለም ለእግዚአብሔር፣ ፊታችሁን ለዓለም ትሰጣላችሁ ወገኖች። ዓለም እኮ የራሷን ለራሷ አትወድም። ዓለም እኮ የቀረባትን ሁሉ ታስለቅሳለች እንጂ እንባ ማበዝ አትችልም። ዓለም እኮ ጥላ መሆን አትችልም። የኃጢአት ዳዋ የበላችሁ የኃጢአት አሩር ያጠወለጋችሁ ንዑ አጽልሉታ የተጸላሎቴ ያለው እሾሃማው ነው። ግን ወገኖቼ እግዚአብሔርን መጠለል አቅታችሁ በዓለም ያላችሁ፣ ዛሬ በለቅሶ ሸለቆ ያላችሁ፣ ዛሬ ከነቋጠሯችሁ ያላችሁ ሰዎች ችግራችሁ ተፈቶላችሁ ኑሯችሁ እንዲስተካከል ከፈለጋችሁ አንድ ምዕራፍ ከእግዚአብሔር ጋር ኑሮ። ኢዮአታም ወደ ገሪዛን ተራራ ሸሸ። ክርስቲያን መከራ ሲደርስበት ወደ ተራራው ይሸሻል። ሐዘን ሲኖርበት፣ ችግር ሲደርስበት፣ አያችሁ ችግሩን ወደሚፈታ ወደ እግዚአብሔር ይሮጣል። አንዳንድ ጊዜ ደህና ቤተሰብ ስላለን ወደ ቤተሰባችን እንሮጥ ይሆናል። አንዳንድ ጊዜ ባለስልጣን ስለምናውቅ ወደዛ ልንሄድ እንችላለን። አያችሁ ወደ እውነተኛው ጌታ ወደ አማኑኤል ነው እንጂ መሮጥ። ወደ ገሪዛን ተራራ ሸሸ። እንዲህ አለ እያለቀሰ፣ የአባቱን ሐዘን በተራራው ላይ ተቀመጠ። እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። እስቲ እናንተ በሉ፣ እናንተ የሴኬም ሰዎች በሉ፣ እግዚአብሔር እንዲሰማችሁ ምን በሉ? ስሙኝ።